ዛሬ አሪፍ የሥራ ቀን ነው። ትልቅ ገቢ አግኝተዋል። እናም ሕይወቶ ጥሩ ስሜት ተሰምቷታል። ከሳምንት በኋላ ግን ሥራ ይቀዘቅዛል። ደንበኛ የለም፣ አዲስ ሥራ የለም፣ ስለዚህ ገቢም የለም። ለብዙ ሚሊዮን ሰዎች ማለትም ለፍሪላንሰሮች፣ ለራይድ አገልግሎት ሰራተኞች እንዲሁም የጎንዮሽ ተጨማሪ ገቢ ወይም ሳይድ ሀስል ላላቸው ይህ እንደ ችግር አይደለም፣ የለመዱት የዕለት ተዕለት እንቅስቃሴያቸው ነው። ምክንያቱም የሥራው ባህሪ ተመሳይና የተመቻቸ ሳይሆን ወጣ ገባ ነው። ስለዚህም በተለዋጭ ገቢ ላይ በጀት ማውጣት እንደ ሌሎቹ ቋሚ ገቢዎች በስፕሪድሺት ላይ ብቻ የተመሰረተ አይደለም። የተለየ ስልት ወይም ስትራቴጂ ያስፈልገዋል። በዚህ ቪዲዮ ገቢያችሁ ወጥ ባልሆነ ጊዜም እንኳን የሚሰራ ተለዋጭና ጠንካራ በጀት እንዴት መገንባት እንደምትችሉ እናሳያችኋለን። መሰረታዊ ወጪዎቻችሁ ማለት ምንም ሌላ ወጪ ባይኖሩት እንኳን በየወሩ ለመኖር የሚያስፈልጋችሁ ዝቅተኛው ገንዘብ ማለት ነው። ይህም የቤት ኪራይ፣ ግሮሰሪ፣ ትራንስፖርት፣ የውሃና መብራት ክፍያ፣ የኢንተርኔት ክፍያ፣ መሰረታዊ ሕክምና ወጪና አነስተኛ የዕዳ ክፍያዎችን ያካትታል። ይህንን ቁጥር ማወቅ ግልጽነትን ያመጣል። ይህ ደግሞ ገቢው እርግጠኛ ባልሆነበት ጊዜ ጥቅሙ ከፍ ያለ ነው። ምክንያቱም በየወሩ በቀላሉ ለመኖር የሚያስፈልጋችሁን ዝቅተኛ ገቢ ያሳያችኋል። ብዙዎቻችን ይህንን የሂሳብ ሥራ ምንም እንኳን የፋይናንስ ዕውቀት ባይጠይቅም ትኩረት አንሰጠው። እናም ገንዘብ ሲያጥረን የመደናገጣችን ዋና ምክንያቱ ይሄ ነው። ስለዚህ ብር ያዙ፣ የባንክ ስቴትመንታችሁን ተመልከቱ እና ሁሉንም ቋሚና አስፈላጊ ወጪዎቻችሁን መዝገቡ። ይህ የእናንተ መሰረታዊ በጀት፣ የፋይናንስ የህይወት መስመር ነው። ለህልውናው አስፈላጊ የሆነውን ዝቅተኛ ወጪውን ስላወቁ በቀጣይ ደግሞ ስለ ገቢው እናውራ። የፍሪላንስ ሥራ የሚሰሩ ከሆነ፣ የራይድ አሽከርካሪ ከሆኑ ወይም የኦንላይን ሽያጭ የሚሰሩ ከሆነ ገቢው በየወሩ ከፍና ዝቅ ይላል። ይህ ማለት ማቀድ አትችሉም ማለት አይደለም፣ ነገር ግን ስትራቴጂ ያስፈልጎታል። ባለፉት ከ3 እስከ 6 ወራት ያለውን ገቢውን ይገምገሙ። በዚህ ጊዜ ውስጥ ያገኙትን ገንዘብ በሙሉ ይደምሩና ለአጠቃላይ ወራቶች ቁጥር ያካፍሉ። ማለትም 3 ወር ከሆነ ለ3፣ 6 ወር ከሆነ ለ6 ያካፍሉ። ይህም አማካይ ወርሃዊ ገቢውን ያሳየዎታል። ነገር ግን የተሻለው መንገድ በጀት ሲመድቡ በአማካይ ገቢው ላይ ተመስርተው ከማቀድ ይልቅ በተጠቀሱት ወራት ውስጥ ባገኙት ዝቅተኛው ገቢው ላይ ተመስርተው ቢያቀዱ። ምክንያቱም በጀቱን በዝቅተኛ ገቢው ላይ ተመስርተው ካቀዱ ወጪውን በዛው መጠን ዝቅ ስለሚል ሁል ጊዜ ዝግጁ ሆኖ ይገኛል። ከበጀቱ በላይ ተጨማሪ ገንዘብ ሲያገኙ ያ ተጨማሪ ገንዘብ የገንዘብ መጠባበቂያው ይሆናል፣ ወይም አግባብ ባለው መልኩ ደስ የሚሉት ነገር ላይ ወጪ ማድረግ ይችላል። ይህ ተጨማሪ ብር ከእቅዶት በላይ የመጣ ያልተጠበቀ ገቢ በመሆኑ በተወሰነ ደረጃ የፋይናንስ ነፃነት ይሰጡታል። ይህም ማለት ለከፋው ሁኔታ ሲያቅዱ በጥሩ ሁኔታ ደግሞ ደስ ሊላችሁ ይገባል። ምክንያቱም የፋይናንስ ጥንካሬ የሚጀምረው እንደዚህ ነው። የገንዘብ መጠባበቂያ ፈንድ ለአደጋ ጊዜ ብቻ አይደለም። ገቢው በየወሩ ሲቀያየር መጠባበቂያው የገቢው ማረጋጊያ ይሆናል። ለምሳሌ የአንድ ወር አስፈላጊ ወጪውን በማጠራቀም ይጀምሩ። ከዚያም ወደ 2 ወር ያሳድጉት። በመጨረሻም ከ3 እስከ 6 ወራት ለመድረስ ግብ ያዙ። ገቢው በጨመረባቸው ወራት ተጨማሪ ገንዘብ ያስቀምጡ። ገቢው ባነሰባቸው ወራት ደግሞ መጠባበቂያውን መጠቀም ይችላሉ። ይህንን እንደ ግል ኢንሹራንስ አድርገው ያስቡ። የገቢውን መለዋወጥ በማስተካከል የአእምሮ ነፃነት ይሰጡታል። ማለትም ሥራ በቀዘቀዘ ጊዜም እንኳ መሰረታዊ ወጪው እንዲከፈል ያደርጋል። ይህ ደግሞ የሚያመጣው የአእምሮ ሰላም በዋጋ የማይተመን ነው። አንድ ጊዜ በጀት ካወጡ በኋላ ወር በወር ስለሱ እያሰቡ በጀት ማውጣት አይጠበቅብዎትም። ይልቁን ልክ እንደ አንድ ንግድ በየጊዜው የሚለዋወጡ ነገሮች ሲኖሩ ብቻ በመቆጣጠር በውደት ማሰብ ይጀምራል። ለጊዜው የገቢው ሁኔታ ከወር ወር ተመሳሳይ እስኪሆን ድረስ ስለ 50-30-20 የበጀት ሕግ ይርሱት። ምክንያቱም ተለዋዋጭ ገቢ ጥብቅ የፐርሰንት ክፍፍልን ተግባራዊ ለማድረግ አመቺ አይደለም። ከዚያ ይልቅ የሚያስፈልገው የቅድሚያ ዝርዝር ወይም ፕራዮሪቲ ሊስት ነው። ገንዘቦ ሲመጣ የመጀመሪያው ስራው መሆን ያለበት የህልውና ወይም የመሰረታዊ በጀቱን መሸፈን። ያ ከተጠናቀቀ በኋላ ቀጣዩ ቅድሚያ የሚሰጠው ነገር ደግሞ የገንዘብ መጠባበቂያ ፈንድ መልሶ መገንባት። እነዚህን ከፈጸሙ በኋላ ያለቦትን ማንኛውንም ዕዳ ይክፈሉ። በመቀጠል ለወደፊት ኢንቨስትመንቶች ወይም ለትምህርት ገንዘብ ያስቀምጡ። እናም በመጨረሻ ለመዝናናት ገንዘብ ይመድቡ። ወራዊ በጀት ማውጣት አመቺ የሚሆነው በየወሩ በተመሳሳይ ቀን ክፍያ ስታገኙ ነው። ነገር ግን ለፍሪላንሰሮችና የጎንዮሽ ገቢ ወይም ሳይድ ሃስል ላላቸው ሰዎች ይህ አመቺ አይደለም። ስለዚህ በምትኩ ከሩቅ ይመልከቱ። በሩብ ዓመት ማለትም በየ3 ወሩ አቅዱ።
አንዳንድ ወራት ስራ ይቀንሳል፣ ሌሎች ወራት ደግሞ ስራዎች ይበዛሉ። በየሩብ ዓመቱ ማቀድ ያለውን አጠቃላይ ሁኔታ ለመመልከት ይረዳችኋል። በአንድ መጥፎ ሳምንት የተነሳ እንዳትደናገጡም ያደርጋል። እንዲሁም የገቢ ምንጮቻችሁን ተከታተሉ። በአንድ ስራው ላይ ደንበኞች እየቀነሱ ነው? አንድ የጎንዮሽ ስራ ከሌላው የተሻለ ውጤት እያስገኘ ነው? ይህን ማሰብ በጀትና የንግድ ስልታችሁን እንዳስፈላጊነቱ እንድታስተካክሉ ይረዳችኋል። በጀት ማውጣት ልማድ ብቻ አይደለም፣ የውሳኔ መስጫ መሳሪያ ነው። የፋይናንስ መረጋጋትን ለመገንባት ቋሚ የሆነ ደሞዝ አያስፈልጋችሁ። ገቢያችሁ በሚለዋወጥበት ፍጥነት የሚስተካከል የበጀት እቅድ ብቻ ነው የሚያስፈልጋችሁ። ቁጥሮቻችሁን እወቁ፣ የገንዘብ መጠባበቂያችሁን ገንቡ፣ ወጪዎቻችሁን በቅድሚያ በሚያስፈልጉ ነገሮች ላይ ተመስርታችሁ አቅዱ እና በጀት ማውጣትን እንደ ገደብ ሳይሆን እንደ ግላዊ የንግድ ስልታችሁ ማየት ጀምሩ። ፍሪላንሰሮች የሚያሸንፉት በዚህ ነው። የጎንዮሽ የሚሰሩ ሳይድ ሃስል ያላቸው ሰዎች የሚያድጉት በዚህ ነው። እስቲ ትልቁን የገንዘብ አያያዝ ችግራችሁን በኮሜንት ላይ አጋሩ። ስለተከታተላችሁን እናመሰግናለን። አብረን እንስራ፣ አብረን እንደግ።